ለምንድነው መንፈስ ቅዱስ በቤተ ክርስቲያን ላይ በአገልጋዮቹ ላይ የተአምራት አገልግሎት የሚያደርገው? ለምንድነው ካለ የመጀመሪያውና አንደኛው ነገር የአገልጋዩን ከፍ ለማድረግ አይደለም፣ ለአገልጋዩ እውቅና ለመስጠት አይደለም፣ ዝና ለመስጠት አይደለም። በአገልጋዮቹ ላይ፣ በተቀቡት ላይ፣ በጠራቸው ላይ፣ በሐዋርያቱ ላይ የእግዚአብሔር እጅ በታምራት በድንቅ የሚገለጠው ዋናውና አንደኛው ምክንያት ወንጌል እንዲሰበክ። አሜን አሜን። ይጻፋል። መንፈስ ቅዱስ የታምራት አገልግሎት በቤተ ክርስቲያን ላይ የሚያደርግበት ዋነኛው ዓላማ ወንጌል እንዲሰፋ ነው። የእግዚአብሔር መንግስት እንዲሰፋ ነው። ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 2 ላይ ጌታ ኢየሱስ ክርስቶስ በቃና ዘገሊላ ሰርግ ላይ ተገኝቶ ውሃን ወደ ወይን ጠጅ ከለወጠ በኋላ የመጀመሪያው ታምራት በዛ አደረገ ይለንና ብዙዎችን በሱ አመኑ ይላል። የድንቅ አገልግሎት፣ የታምራት አገልግሎት መንፈስ ቅዱስ በእኛ ላይ ቢጀምር፣ በቤተክርስቲያን ላይ ቢጀምር ዓላማው ለምንድን ነው? ወንጌል እንዲሰበክ ነው። ኢየሱስ ያድናል። የእግዚአብሔር መንግስት እንዲሰፋ፣ የዲያብሎስ መንግስት ቃሉ እንዲቀር ነው። ሁለተኛው ምክንያት እግዚአብሔር ብቻውን ታላቅ እንደሆነ ለማሳየት ታምራቶች፣ ድንቆች፣ አስገራሚ በጣም ዋው የሚያሰኙ ነገሮች በጥንቆላ፣ በአስማት፣ በድግምት ይደረጋሉ። በክፉ መናፍስቶች ይደረጋሉ። በቤተ ክርስቲያን ላይ የእግዚአብሔር እጅ ሲመጣ እና ታምራት ሲሆን በነፃ መንፈስ ቅዱስ እንዲሁ እንደወደደ ሲሰራ ከአስማተኞች፣ ከጠንቋዮች፣ ከደጋሚዎች በላይ ኢየሱስ ነው ይባላል። አሜን። ታላቅነቱን ለቤተክርስቲያን ለመግለጽ ለትውልድ እግዚአብሔር ትልቅ እንደሆነ ለማሳየት ኃይለኛ ነን ከሚሉ፣ ታላቅ ነን ከሚሉ፣ ታምራት አድራጊ ነን ከሚሉ በላይ ኢየሱስ እንደሆነ እንዲታይ ጌታ የታምራት ጸጋ ቤተክርስቲያን ላይ ያስቀምጣል። እስቲ በደንብ አሜን አሜን። ክብር ለኢየሱስ ይሁን። አሜን። በፊልጶስ ላይ የተቀመጠ የክብር አገልግሎት ወደ ሰማርያ በሄደ ጊዜ ይላል መጽሐፍ ቅዱስ በሰማርያ ከተማ በጣም ታዋቂ የሆነ ጠንቋይ ነበር፣ ሲሞን የሚባል ታዋቂ። ከተማው ሁሉ እንደ አምላክ እንደ ጌታ የሚያየው በሰማርያ ከተማ ያሉ ህዝቦች ሁሉ እሱ ምን ታላቅ ነው ያሉ የሚገዙለት፣ የሚገብሩለት፣ የሚደነግጡለት ሲሞን የሚባል ጠንቋይ ነበር። ፊልጶስ ከኢየሩሳሌም ወርዶ በሰማርያ ከተማ ወንጌል በሰበከ ጊዜ ግን በእሱ ላይ ከነበረው የታምራት አገልግሎት አጋንንት ሲወጡ ነበር ይላል። ይህ ታላቅ የተባለው ጠንቋዩ ሲሞን ለኢየሱስ ምን አለ? ተንበረከከ። ታምራት ሲሆን ትውልድ ሁሉማ ኢየሱስ ጌታ ነው ይላል። አሜን። ሁለተኛው ምክንያት ጌታን ከሚሉት በላይ ጌታ እንዳለ ይታወቅ ዘንድ ነው። አሜን። እውነተኛው ጌታ ኢየሱስ ነው ይባል ዘንድ በአስማት፣ በጥንቆላ፣ በድግምት፣ በክፉ መናፍስት አሰራር የሚደረጉ ታምራቶች ሁሉ ውሸት እንደሆኑ ከሱ ሁሉ በላይ የሆነ የአለቆች አለቃ፣ የነገስታት ንጉሥ፣ የኃያላን ኃያል፣ የጌቶች ሁሉ ጌታ ኢየሱስ እንደሆነ ይታወቅ ዘንድ መንፈስ ቅዱስ ቤተክርስቲያንን በታምራት አገልግሎት ይባርካታል። አሜን በሉ። አሜን። ታምራት አገልግሎት ቬሪ ኢምፖርታንት፣ በጣም ወሳኝ። የድንቅ አገልግሎት፣ የታምራት አገልግሎት። ሃሌሉያ አሜን። ማርቆስ ወንጌል ምዕራፍ 2 ላይ ስትመለከቱ ጌታ ኢየሱስ ክርስቶስ ወደ ምኩራብ ገባ ይላል። በምድር ላይ በሚመላለስበት ጊዜ በዚያ ምኩራብ ረጅም ዓመታት አብሮ ተቀምጦ ቃለ እግዚአብሔር ይሰማል፣ ብሉይ ኪዳን ይሰማል፣ ሕግና ነቢያት ሲነበብ ይሰማል። መናፍስቶች ግን እዛው ቁጭ ብለው አብረው ይሰማሉ። ኢየሱስ ሲገባ ግን ክፉዎች መናፍስቶች የልዑል እግዚአብሔር ልጅ ልታሰቃየን ያለ ጊዜያችን ስለምን መጣ
ኢየሱስም ውጣ፣ ዝም ብለው ውጣ፣ ክፉ መንፈስ ወዲያው ወጣ ይላል። ክብር ለኢየሱስ ይሁን። ተደነቁ። ከዛ በፊት ሆኖ የማያውቅ ነገር አደረገ ጌታ። የታምራት አገልግሎት ለቤተ ክርስቲያን በጣም ወሳኝ ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ታላቅ እንደሆነ ይታወቅ ዘንድ። ሶስተኛው ምክንያት ለቤተ ክርስቲያን ለቅዱሳን መታነጽ ይሆን ዘንድ መንፈስ ቅዱስ በአገልጋዮቹ ላይ የታምራት አገልግሎት ያኖራል። እንግዲህ አሁን ካለችው ቤተ ክርስቲያን ማየት ነው ከእግዚአብሔር ቃል አንጻር በውስጣችሁ። አሁን እግዚአብሔር ቤተክርስቲያን ላይ የሚገልጣቸው አገልግሎቶች በእነዚህ መመዘኛዎች ውስጥ ማስቀመጥ ነው ያለባቸው። ለእግዚአብሔር ክብር ሆነዋል። ኢየሱስ ክርስቶስ ጌታ እንደሆነ ይሰበክባቸዋል። ቤተክርስቲያን ትታነጽባቸዋለች። ለምን? ለቤተክርስቲያን መታነጽ ምክንያት ጌታ መንፈስ ቅዱስ የድንቅና የታምራት አገልግሎት በቅዱሳኑ ላይ ወይም በአገልጋዮች በጠራቸው ላይ ማድረግ ይጀምራል። ክብር ለኢየሱስ ይሁን። ቤተክርስቲያን እንደሆነ ትታነጽ፣ ይባረኩ፣ ይፈወሱ ዘንድ ቅዱሳን ይጽናኑ ዘንድ የጸጋ ስጦታ መንፈስ ቅዱስ ምን ያደርጋል? ይሰጣል። ክብር ለኢየሱስ ይሁን። አሜን። እና ባለፈው ሳምንት እንዳልኳችሁ በጸጋ ስጦታዎች ውስጥ አጋንንትን የማስወጣት ስጦታ ብሎ በልዩ ሁኔታ ልክ እንደ ልሳን ስጦታ፣ ልሳን የመተርጎም ስጦታ፣ እንደ ትንቢት ስጦታ፣ እንደ መግለጥ ስጦታ፣ እንደ እውቀት ስጦታ በልዩ ሁኔታ አጋንንት የማስወጣት ስጦታ የሚል የለም መጽሐፍ ቅዱስ ላይ። አጋንንት የማስወጣት የአማኝ ሁሉ ስልጣን ነው። የአማኝ ሁሉ ምንድን ነው? ስልጣን ነው። ስልጣን ኦቶሪቲ፣ ስልጣን በክርስቶስ ኢየሱስ በማመን የሚገኝ ምን ስልጣን ነው። የማውሉ የአማኝ ሁሉ ክብር ለኢየሱስ ይሁን። ያመኑት እነዚህ ምልክቶች ይከተሉ